ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ ዛሬ የምናያቸው እነዚህን ቃላቶችን ነው ማለት ነው። አንድ ባንድ እየሰራን የምናያቸው ይሆናል ማለት ነው። እነዚህ በአራተኛ ድምጽ የተሰሩ ወይም አራተኛን ድምጽ መነሻ በማድረግ የተሰሩ ቃላቶች ናቸው ማለት ነው። እነዚህን እያነበብን አጠቃላይ እናያቸዋለን ማለት ነው። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት እነዚህን እያነበብን ነው የምናያቸው ማለት ነው። ከመጀመሪያውን ጀምር እንቀጥላለን። እሺ እንግዲህ እንደምትመለከቱት እዚህ ጋር በሀ ወይም በአራተኛ ድምጽ እንነሳለን ማለት ነው። እነዚህ ቃላቶችን አንድ ባንድ እያነበብን የምናያቸው ይሆናል። እንግዲህ ከመጀመሪያው ከሀ እንጀምራለን ማለት ነው። ሀ ም ሳ ብለን በአንድ ላይ 50 ብለን ለመጻፍም ሆነ ለማንበብ በዚህ መልኩ እንጠቀማለን ማለት ነው። ቀጥሎ ላ ም ጣ ላምጣ ብለን ለመጻፍም ሆነ ለማንበብ በዚህ መልኩ እናስቀምጣቸዋለን ማለት ነው። እንግዲህ አራተኛን ድምጽ መነሻ በማድረግ ማለት ነው እነዚህን ቃላቶች የምንሰራቸው አንድ ባንድ ሁሉም የመጀመሪያ ድምጻችን ወይም የፊደሉ የቃላቱ የመጀመሪያ ማለት ነው ፊደላትን መነሻ በማድረግ የቃላቱ የመጀመሪያ ፊደል አራተኛ ድምጽን መነሻ በማድረግ እነዚህን ቃላቶችን ነው እያነበብን የምናያቸው ማለት ነው። ከዛ ቀጥሎ እዚህ ጋር ማ ረ ግ ይላል። በአንድ ላይ ማዕረግ ብለን እናነባዋለን ማለት ነው። እንግዲህ በዚህ መልኩ ቃላቶችን ማንበብ መጻፍ እንችላለን ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ በመቀጠል እዚህ ጋር ሳጥን ይላል ማለት ነው። እንግዲህ ሳጥን ብለን ስንጽፍ የምንጠቀማቸው የፊደል አይነቶች ወይም ከሰባቱ ቤተሰብ ውስጥ የምንወስዳቸው እያንዳንዱ የምናስቀምጣቸው የፊደል አይነቶች ወይም ስንተኛ ድምጽ መሆን እንዳለበት ይህም በትክክል በጥንቃቄ መጻፍ አለብን ማለት ነው። አንድ ቃላትን ለመመስረት የግድ የምንጠራቸውን ድምጾች መሆን አለበት ማለት ነው። ስለዚህ ከዚህ ጋር ማለት ነው ሳ ብዬ አራተኛውን ጠርቻለሁ ማለት ነው። እንዲሁም ያስቀመጥኩ አራተኛውን ነው ማለት ነው። ሳ ጥ ን ብዬ በዚህ መልኩ አነባቸዋለሁ ማለት ነው። እጽፋቸዋለሁ ማለት ነው። እሺ ከዛ ቀጥለን እዚህ ጋር ራ ቢ ያ ለማለት ራ ቢ ያ ራ አራተኛው እንዲሁም ቢ ሶስተኛውና ያ አራተኛም በዚህ መልኩ አገጣጥመን ወደ ትርጉም ወዳሉት ቃላቶች መስራት እንችላለን ማለት ነው። እንዲሁም ስሞችን በዚህ መልኩ መጻፍ እንችላለን። ከዛ ቀጥለን ሳ ም ን ት ይላል። በአንድ ላይም ስናነበው ሳምንት የሚል ትርጉም ይሰጠናል ማለት ነው። እንግዲህ ይሄኛውን ለመስራት ከተለያዩ ድምጾች ነው የምናመጣቸው እንዲሁም ከተለያዩ ፊደሎች ማለት ነው። ሳ ብለን እንግዲህ መነሻችንን አራተኛ ድምጽ አድርገናል ማለት ነው። ቀጥሎ ሌሎችንም ድምጾች እንደምንጠራው ማለት ነው እነሱንም አንድ ባንድ እናስገባለን። ሳምንት ብለን እንጽፋለን። በዚህ መልኩ እናስቀምጣለን ማለት ነው። ከዛ ቀጥለን ወደ ታች ወደሚቀጥለው እንሄድና እዚህ ጋር ሻ ን ጣ ብለን ለመጻፍ ሻንጣ ብለን እንዲሁም በመነጠል በማጣመር በዚህ መልኩ ማንበብ እንችላለን ማለት ነው። ከዛ ቀጥለን ቃላት በአንድ ላይ ቃላት ብለን እንደዚህ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ በመቀጠል እዚህ ጋር የምናገኛቸው በአራተኛው እንዲሁም ባ ብለን እንጠራዋለን። ይሄንም ባ ን ዲ ራ ከዚህ ጋር አሁን የተለያዩ ድምጾችን ተጠቅመናል። ባንዲራ ብለን በዚህ መልኩ እንጽፋለን እናነባቸዋለን ማለት ነው። በቀላሉ እንደዚህ አድርገን ቃላቶችን ማንበብ መጻፍ እንዲሁም ሌሎችንም አረፍተ ነገሮችን በዚህ መልኩ እንሰራለን እናነባለን ማለት ነው። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር በት የተሰሩ ወይም በአራተኛ ድምጽ በመነሳት እነዚህን ቃላቶችን እናነባለን ማለት ነው። ከዚህ ጋር ታ እንለዋለን። ታታሪ እዚህ ጋር ሁለቱ ወይም ሁለት ተመሳሳይ ድምጾች በአንድ ላይ ተቀምጠዋል ማለት ነው። እነዚህ በሚመጡ ጊዜ ድምጻቸው ተመሳሳይ እንዲሁም ቅርጻቸው ተመሳሳይ በሚሆን ጊዜ ሁለቴ በዳብል እንጠራቸዋለን ማለት ነው።
ሪ ብለን በዚህ መልኩ እንጠራቸዋለን። ታታሪ ይላል። እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ ቀጥለን ቻርጅ ይላል። በአንድ ላይ ስናነበው ቻርጅ ይላል ማለት ነው። ቻርጅ የሚል ቃላት ይሰጠናል ማለት ነው። ከዛ ቀጥለን ናርዶስ እንዲሁም በአንድ ላይ ናርዶስ ብለን በዚህ መልኩ እናነባዋለን። እንግዲህ እንደዚህ አድርገን እያንዳንዱ ድምጻቸውን በመከተል ማለት ነው እንደዚህ ቃላቶችን ትርጉም ያላቸው እንዲሆኑልን በዚህ መንገድ ማንበብ ይኖርብናል ማለት ነው። እሺ እንግዲህ ቀጥሎ የምናገኛቸው እዚህ ጋር በአ እንጀምራለን ማለት ነው። በአ እንጀምራለን። አማን ይላል። በአንድ ላይ አማን። ካልሲ በአንድ ላይ ካልሲ ብለን እንደዚህ አድርገን በቀጥታ ማንበብ እንችላለን ማለት ነው። ከዛ ቀጥሎ እዚህ ጋር ዋዘኛ ይላል ማለት ነው። በአንድ ላይ ዋዘኛ ብለን እናነባዋለን። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር አመት ለማለት እንግዲህ የምንጠቀመው የአራተኛ ድምፅ አን ነው ማለት ነው። አመት በአንድ ላይ አመት ብለን እናነባዋለን። ዛፎች ዣንጥላ ለማለት እንደዚህ አድርገን ማንበብ ሆነ መጻፍ እንችላለን ማለት ነው። ከዛ በመቀጠል ያማረ እንግዲህ ያን አራተኛውን በመጠቀም በዚህ መልኩ ቃላቱን እናነባዋለን እንጽፈዋለን ማለት ነው። ያማረ ለማለት ያማረ እያንዳንዱ እንደዚህ ነጥለን ካነበብን በኋላ አያይዘን ወይም በማገጣጠም በዚህ መልኩ ማንበብ እንችላለን ማለት ነው። እሺ ከዛ ቀጥለን ዳግመኛ የሚል ትርጉም አለው ማለት ነው። በአንድ ላይ ስናነበውም ዳግመኛ ይላል። ዳግመኛ ብለን እንደዚህ እናነባዋለን። እሺ ከዛ ቀጥለን እዚህ ጋር ጃኖ የሚል ቃላት ነው ማለት ነው። ጃኖ ብለን እንደዚህ እናነባዋለን ማለት ነው። እሺ ከዛ ቀጥለን ከስር ጋዜጣ ይላል ማለት ነው። እንግዲህ ጋዜጣ ብለን ስንጽፍ በዚህ መልኩ ነው የምናስቀምጣቸው ማለት ነው። ጋዜጣ ብለን እንደዚህ እናነባዋለን። እሺ ቀጥሎ ደግሞ ጣምራ ይላል። በአንድ ላይ ጣምራ ብለን እናነባዋለን ማለት ነው። እሺ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ጫወታ ብለን ማንበብ እንችላለን ማለት ነው። ከዛ ቀጥለን ደግሞ እንግዲህ በጳ አራተኛ እዚህ ጋርም ዳብል ተመሳሳይ ፊደሎች ዳብል ሆኑ ማለት ነው። እንደዚህ በሚመጡበት ጊዜ ሁለቱንም ተመሳሳይ ቅርጽ ያላቸው የሚሆን ከሆነ ሁለቱም በአንድ ስም እንጠራቸዋለን ማለት ነው። ጳጳስ ይላል። በአንድ ላይ ጳጳስ ብለን እንደዚህ እናስቀምጣቸዋለን። ከዛ ቀጥሎ ፀሐይ ፋርማሲ ብለን እናነባቸዋለን ማለት ነው። እንጽፋቸዋለን። እንግዲህ በዚህ መልኩ ማንበብ ሆነ መጻፍ እንችላለን ማለት ነው። ቃላቶችን በዚህ መንገድ እንመሰርታለን ማለት ነው። በቀላሉ እንደዚህ አድርገን እናስቀምጣቸዋለን። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር የፓ አራተኛ ድምፅ እንዲሁም እዚህ ጋር ዳብል ፓ ሆኗል ማለት ነው። ይሄንም ስናስቀምጥ ወይም ይሄን ስንጠራው በምናነበት ጊዜ ተመሳሳይ ቅርጽና እንዲሁም ተመሳሳይ ፊደል ነው ማለት ነው። በአንድ ቦታ ተያይዞ የተቀመጠልን ይሄንም በስሙ ሁለቴ መጥራት ነው ማለት ነው። ለምሳሌ ይሄ ፓፓያ ይላል። ይሄንም ፓፓያ ብለን በአንድ ላይ እናነባዋለን እንጽፈዋለን ማለት ነው። እሺ ከዛ ቀጥለን እዚህ ጋር ቫይረስ ይላል። በአንድ ላይ ቫይረስ ብለን እናነባዋለን ማለት ነው። ቫይረስ ብለን በዚህ መልኩ እናስቀምጠዋለን። ከዛ የመጨረሻውና እዚህ ጋር በአራተኛ ድምፅ ወይም በመጨረሻው ያስቀመጥነው ጓደኛ እንደዚህ ብለን መጻፍ እንችላለን ማለት ነው። እንግዲህ ቃላትን በዚህ መልኩ መጻፍም ሆነ ማንበብ በቀላሉ የምንችልበት መንገድ ነው ማለት ነው። ድምጻቸውን በመከተል በቀላሉ በዚህ መንገድ እናነባቸዋለን። እንግዲህ ለዛሬ በዚህ ይበቃል ማለት ነው። በቀጣይ ቪዲዮ ደግሞ በሌሎች ድምጾች በመነሳት ሌሎችም ቃላቶችን እያነበብን